አደራችሁ ዛሬ ሚያዝያ 14 2008 ዓመተ ምህረት ከጧቱ 3 ሰዓት ከሩብ ነው። አሁን የምገኘው በአርቲስት ተስፋዬ ሳህሉ ወይም አባባ ተስፋዬ መኖሪያ ቤት ነው። እድሜያቸው 93 ዓመት የሆኑት አባባ ተስፋዬ በሰላም እና በጤና ይገኛሉ። ዛሬ በተለያዩ የሶሻል ሚዲያዎች አባባ ተስፋዬ አረፉ የሚለው ዜና ልክ አይደለም። ስለዚህ አባባ ተስፋዬ ደግሞ የኢትዮጵያ ታላቅ ታሪክ የጻፉ ሰው ናቸው። በንግስት ዘውዲቱ ዘመን የነበሩ እንደዚሁም ደግሞ አቡነ ጴጥሮስ ሲገደሉ ሁሉ የአይን እማኝ የነበሩ በቀዳማዊ ኃይለ ሥላሴ ጊዜ ደግሞ 3 ጊዜ የወርቅ ሰዓት ተሸላሚ የሆኑ እንደዚሁም የህይወት ዘመን የረጅም ጊዜ ተሸላሚ ናቸው። አባባ ተስፋዬ ባለ 10 ልዩ ሙያ ተሰጥኦ ያላቸው 5 መጽሐፍቶችን ያበረከቱ እኛንም ያሳደጉ አባታችን ናቸው። በህይወት አሉ። የአባባ ተስፋዬን ድምጽ መስማት ትችላላችሁ። ጤና ይስጥልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች እንደምን አላችሁ ልጆች? እንደምን አላችሁ? በሉ ቁጭ በሉ ልጆች። ታውቃላችሁ መቼም ብዙ ጊዜ እንደመማክራችሁ ልጆቼ፣ አሁን ግን አቅም አጣሁ። አሁን እናንተን ማጫወት አልቻልኩም። ስለዚህ ቤቱ እያለሁ ግን ምን እንደሆነ አላወቅኩም። ዛሬ ሞቱ የሚል ነገር ሰምቼ ደግሞ በጣም ገርሞኛል። ስለዚህ ልጆች እናንተን አስተምር ነበር በደንብ እንደምትወዱኝ አውቃለሁ። እና ዛሬ ጌጡ ደግሞ መጥቶ በጠዋት ሞታል ብሎ ያጫውተኛል። እንዴት መሞቴን ያወክ ብለው እንዴ እኔ ብቻ አይደለሁ እኮ ከተማው በሙሉ ሞተዋል ነው የሚለኝ። እንግዲህ ልጆች ይኸው ፍረዱ። እና ስለዚህ አሁን አለመሞቴን እንድነግራቸው ብዬ ነው ልጆች። እንግዲህ አቅሜ ይሄን ያልነው ብዙ ጊዜ ብዙ መናገር ደግሞ አልችልም። እና እግዚአብሔር እስካላችሁ ድረስ ያው ታዩኛላችሁ። ጌጡ እኔ ደግሞ በጣም ገርሞኛል እንዴት እንደዚህ እንደሆነ። ልብ ታደርጋለህ፣ የረገጥከው መሬት አይክዳ ብዬ ነበር። ይህን አትዘነጋም? አልዘነጋም አባቴ። አሁንም የረገጥከው መሬት አይክዳ ልጄ። አዎ አይክዳ። ቁጭ በል ልጄ፣ ተባረክ፣ ብሩክ ሁን ልጄ። ቁጭ በል ጌጡ።